ያዕቆብ ወንድሙ ኤሳውን ለማግኘት በጣም ፈርቶ ነበር። የኦሪት ዘፍጥረት ምዕራፍ 33 የያዕቆብና የወንድሙ የኤሳውን መገናኘት ይነግረናል። ኤሳው እንግዲህ ከ400 ሰዎች ጋር በመጣ ጊዜ ያዕቆብ በጣም እንዳያጠፋው ከመፍራቱ የተነሳ ባሮቹና ልጆቹን ከፊት ለፊት፣ ልያን ከኋላ፣ ራሔልና ዮሴፍን ደግሞ በመጨረሻ አድርጎ እሱ ደግሞ አንድ ነገር ክፉ ነገር እንኳን ቢፈጠር እነሱ እንዲሸሹ ብሎ ራሱን ከፊት ለፊት አድርጎ እንግዲህ ኤሳውን ቀድሞ ለመጋፈጥ ሄዷል ማለት ነው። እንግዲህ በዚህ ጊዜ ወንድሙ ወደሱ በተጠጋ ጊዜ 7 ጊዜ ጭምር በመሬት ላይ በመስገድ ለወንድሙ ያለውን የትህትና የአክብሮትና የፍቅር መገለጫውን አሳይቷል። ነገር ግን ወንድሙ ያዕቆብ እንደፈራው ሳይሆን በፍቅር ተቀብሎ በፍቅር ስሞ እስከ መላቀስ ድረስ ደርሰው ሰላምታ ተለዋውጠዋል ማለት ነው። እንግዲህ በዚህ ታሪክ ውስጥ አባቶቻችን የክርስቶስና የቤተክርስቲያንን ሕይወት በተመሰነ መልኩ ገልጠውልናል። የመጀመሪያው ያዕቆብ ልጆቹን ከኋላ ሚስቶቹና ልጆቹን ከኋላ አድርጎ እሱ ከፊት ለፊት መሆኑ ክርስቶስ ቤተክርስቲያን ላይ ደርስ የነበረውን መከራ ቀድሞ እሱ መቀበሉና ራሱን እስከ ሞት አሳልፎ ለቤተክርስቲያን ሲል መስጠቱን፣ እንዲሁም ስግደት መስገዱ ደግሞ እንግዲህ ስግደት ሁሉ የአምልኮ ነው የሚሉ ወገኖቻችን ምን ያክል እንደተሳሳቱ የሚያሳየው ነው አንዱ። ስለዚህ የአክብሮት ስግደትም እንዳለ ለማሳየት ጭምር ነው።